እንዴት ናችሁ? ዛሬ ደግሞ በሌላ ቪዲዮ ተገናኝተናል። ከዚህ በፊት በነበሩት ቪዲዮዎቻችን ሲግናል ያለው ሳይታችን እንዲሁም ደግሞ የሾላ ሳይቶቻችንን አሳይቻችሁ ነበረ። ዛሬ ደግሞ ከሁሉም ሳይቶቻችን በጣም ቆንጆ እይታ ያለው ቀበና ወይም ብሪቲሽ ኤምባሲ አካባቢ የጀመርነውን አዲስ ሳይት ነው ማሳያችሁ። መጀመሪያ ሞዴሉን ላሳያችሁ ነው። ወደ ሳይቱ እንሄዳለን። ረንዳው ይመኙሻል ረንዳው ይመኙሻል ረንዳው ይመኙሻል ረንዳው አዲስ የሪቨርሳይድ ፕሮጀክታችን ሲያልቅ ይሄን ነው ማለት ነው የሚመስለው። ሁለት ብሎኮች አሉት፣ ኤ ብሎክ እና ቢ ብሎክ። እነዚህ ብሎኮች ላይ ከባለ 1 መኝታ እስከ ባለ 4 መኝታ አማራጮችን ከ75 ካሬ ደግሞ እስከ 308 ካሬ አማራጮችን ይዘንላችሁ መጥተናል ማለት ነው። የሚገኝበትን ቦታ እዛው ሳይቱ ጋር ሄጄ አሳያችኋለሁ ማለት ነው። እንደምታዩት ምንም አይነት የንግድ ሱቅ ህንፃው ላይ የለም ማለት ነው። ሙሉ በሙሉ መኖሪያ ብቻ የሆነ ነው። ከመኖሪያነቱ ባሻገር ደግሞ ያሏቸው አሜኒቲዎች ምንድን ናቸው? አንደኛ ነገር ጂም እና ስፓ፣ የመጫወቻ ልጆች ዴኬር፣ አዳራሽ የመሳሰሉ ነገሮችን ያሟላ ነው። ከዛ ውጭ ደግሞ በቂ የሆነ ፓርኪንግ ስፔስ አለው ማለት ነው እስከ 2ኛ ፍሎር ድረስ። ከዛ ውጭ ደግሞ ከጎኑ ፓርኪንግ ስፔስ አለው። እሱንም ሳይት ስንሄድ የምናየው ይሆናል ማለት ነው። ስለዚህ ዲቴል ደግሞ ሞር የበለጠ መረጃ ሳይቱ ጋር ሄጄ አሳያችኋለሁ። እሺ ሳይታችን ጋር ደርሰናል። ሳይታችን ያ ነው ማለት ነው። የደረስንበት ሳይት ግን መሸት እያለ ነው፣ ግን ጥሩ ነው። በማታ ምን እንደሚመስል ቪውን ለማየት ይመቻችኋል። የቀበና ሪቨርሳይድ ፕሮጀክት ማለት ያ ነው ማለት ነው። ልክ ከሳይታችን ፊት ለፊት እንደምታዩት በጣም ደመቅመቅ ብሏል። በቱሪስቶች በጎብኚዎች እንደዚህ የተጥለቀለቀ ነው እና እዛ ጋር ደግሞ ሄደን ምን አይነት የሚያምር ቪው ከቤታችሁ ሆናችሁ ኢንጆይ እንደምታደርጉ ያሉትን ነገሮች አንድ ላይ እናያለን ማለት ነው። በሆዴ አፌን በንጉርጉሮ ልግለጽልሽ እንጂ እኔ አልሆነም ዘንድሮ አዲስ አበባ ቤቴን አዲስ አበባ ቤቴ አዲስ አበባ ቤቴ አዲስ አበባ ቤቴ ሸጋ ልጅ ቆንጆ ልጅ አለች ጎረቤቴ 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 ረንዳው ይመኙሻል ረንዳው ይመኙ። ቆንጆ ሰዓት ላይ ደርሰናል። ይኸው ከተማዋ እንደዚህ በተዋበችበት ሰዓት ደግሞ ቀበና ሪቨርሳይድ ምን እንደሚመስል ላሳያችሁ በማታ እዚህ ደርሻለሁ ማለት ነው። አሁን መግቢያ ጋር ነው የምንገኘው። ወደ ቦታው ደግሞ እንሂድ። ያገኙሻል 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 የኮዴኒ በሆዴ አፌኒ በንጉርጉሮ ልግለጽልሽ እንጂ እኔ አልሆነም ዘንድሮ አዲስ አበባ ቤቴ አዲስ አበባ ቤቴ አዲስ አበባ ቤቴ ሸጋ ልጅ ቆንጆ ልጅ አለች ጎረቤቴ 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 ረንዳው ይመኙሻል ረንዳው ይመኙሻል ረንዳው ይመኙሻል ረንዳው ይመኙሻል በምኞት ቢጓዙን ወዴት ያገኙሻል 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 የኮዴኒ በሆዴ አፌኒ በንጉርጉሮ ልግለጽልሽ እንጂ እኔ አልሆነም ዘንድሮ አዲስ አበባ ቤቴን አዲስ አበባ ቤቴ አዲስ አበባ ቤቴ አዲስ አበባ ቤቴ ሸጋ ልጅ ቆንጆ ልጅ አለች ጎረቤቴ 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 ረንዳው ይመኙሻል ረንዳው ይመኙሻል ረንዳው ይመኙሻል ረንዳው ይመኙሻል በምኞት ቢጓዙን ወዴት ያገኙሻል 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 የኮዴኒ በሆዴ አፌኒ በንጉርጉሮ
እንግዲህ ይሄንን የሚያምር እይታ እያያችሁት ነው። ዴማሆፕ ሪል ስቴት ደግሞ ይሄንን ቪው ከቤታችሁ በረንዳ ላይ ሆናችሁ እዩ ብሎ እየጋበዛችሁ ነው ማለት ነው። ቅድም ሜንሽን እንዳደረኩላችሁ ከ75 ካሬ ባለ 1 መኝታ ጀምሮ እስከ 308 ካሬ ባለ 4 መኝታ አማራጮች አሉን ማለት ነው። ከ9 ሚሊዮን ብር አጠቃላይ ክፍያ ጀምሮ እነዚህን አፓርትመንቶች ማግኘት ትችላላችሁ ማለት ነው። በ15% ቅድመ ክፍያ ብቻ ማለት ነው። ስለዚህ ይሄንን እድል እንዲያመልጠው የሚፈልግ ሰው አለ ብዬ አላምንም። ስለዚህ እዚህ ላይ ገዝታችሁ ለመኖርም ለማከራየትም ምቹ ነው። ምክንያቱም ያው እንደምናውቀው በዶላርም ለማከራየት ወሳኙ ነገር ቪው ነው። እንደዚህ አይነት ቪው ደግሞ ከተማ ውስጥ የትም የማናገኘው አይነት ቪው ነው። ስለዚህ እነዚህን አፓርትመንቶች ለመግዛት ተጨማሪ መረጃ ለማግኘት ከታች ባለው ቁጥር ሌንሳ ያላችሁ ደውሉልኝ። ቪውን ኢንጆይ አድርጉት። የኮዴኒ በሆዴ